ምዕራፍ 24 ንጉሥ ቤተሰቦቹን በሸኘ በሳምንቱ ድጋሚ ወደ ዩኒቨርሲቲ ላይ መለስ ዲግሪውን ጭኖ ጓዙን ጠቅልሎ ገጠር ከነርሱ ጋር ተቀላቀለ። በፊት ከሌላ ሰው ቤት ተሰቅሎ ሲያየው አንድ ቀን እኔም እንደዚህ አድርጌ እያለ ሲመኘው የነበረውን በቤቱ ውስጥ ባለ ዲግሪ ለመኖሩ ማረጋገጫ የሆነውን ባለ መነሳንሱን የምርቃት ፎቶውን በባለ 20 በ30 ሴንቲ የመስታወት ፍሬም ከቤታቸው ግድግዳ ላይ ሰቀለው። ብርቅና ድንቅ አንድ ሰሞን ሆኖ ወረቱ እስኪጠገብ ድረስ በቤቱ ውስጥ ካለ ነገር ሁሉ አምሮና ደምቆ ይታይ ነበር። ወደ ቤት የሚገባውን ሰው ቀልብ ሁሉ የሚስብ ይህ የንጉሥ የምርቃት ፎቶ ብቻ ነበር። ንጉሥ ምንም እንኳ ስልክ ዘግቶ አስከፍቷት የነበረ ቢሆንም ጥፋቱን አምኖ ይቅርታ ጠይቆ ትርንጎን ታርቋታል። ከዚያም በኋላ ሁሌ አዲስ በሆነ ፍቅራቸውና ስለ ትኩስ ዲግሪው እንኳን ደስ አለ በሚል ዘመር ታጅቦ የክረምቱን ጊዜ ሳይበርደው ሞቆት አለፈው። ትርንጎ የማትሪክ ፈተናን ውጤት እየጠበቀች ነበር። እሷ መሰናዶ መግባትን፣ ንጉሥ ደግሞ ሥራ ማግኘትን ተስፋ አድርገው ለጊዜው ግን እጃቸው ላይ ባለ ፍቅራቸው እየተዝናኑ መስከረምን አነጉት። የንጉሥና የትርንጎ ሐሳባቸው ንጉሥ ፈጣሪ ረድቶት ሥራ ገብቶ ከዛ ትርንጎን እሱ ከሚኖርበት ቦታ መውሰድ ነበር። ውጤት ከመጣላት መሰናዶ ሊያስተምራት፣ ውጤት ካልመጣላት ደግሞ ኮሌጅ ሊያስገባት፣ ከዚያ በኋላ ያለ ከልካይ ያለ ሃይባይ አብረው እየኖሩ በቦታና በጊዜ የተገደበ ፍቅራቸውን ነፃ ማውጣት ነው። ነገር ግን ትርንጎ ተስፋ ያደረገችው ነገር አልሆነም። ውጤት ሊመጣላት አልቻለም። ቢሆንም ግን ዋናው እሱ ንጉሥ ሥራ ይግባ እንጂ መሰናዶ መግባት አለመቻሏ ብዙም አላስጨነቃቸውም። ማሬ አለ ንጉሥ ትርንጎ ውጤት ሳይመጣላት በመቅረቱ ትንሽ ቅር ተሰኝታ ሲያያት፣ ምናልባት እሱ እንደፈራው የእሷን ፍርሃት ውጤት ሳይመጣላት መቅረቱ፣ በተለይ ደግሞ እሱ ሥራ ቶሎ የማያገኝ ከሆነ ቤተሰብ ጫና አሳድረውብኝ እሱን ከኔ ለመለየት ሰበብ ይሆንብኛል ብላ አስባ ይሆናል ብሎ አስቦ፣ ማሬ ብዙ ፈተና ሊደርስብሽ እንደሚችል እገምታለሁ። ነገር ግን የሰው ልጅ ሕይወት ፈተና የበዛበት ስለሆነች ከዚህ ፈተና ለመውጣት ትዕግስት ያስፈልጋል። ብዙ መከራና ፈተና ሳያገኘው ትልቅ ደረጃ የደረሰ ሰው የለም። ሁሉም በተለያየ መንገድ ከባድ የሕይወት ፈተናንና ውጣ ውረድን ያሳለፈ ነው። ትዕግስት ቅጠሏና አበባ መራር ቢሆንም ፍሬዋ ግን እጅግ በጣም ጣፋጭ ነው። ጣፋጭ ፍሬን ሊበላ የሚችል ደግሞ በፈተና ጊዜ የታገሰ ብቻ ነው። ሰዎች የዛሬ ማንነታችንና ኑሯችን አይተው ሊንቁን፣ ሊያቀሉንና ሊተቹን ይችላሉ። ነገር ግን እኛ የእነሱን ቆማጥ አስተያየት ሳይሆን በልባችን ውስጥ ያለውን የነገ ህልማችንን ብቻ ማየት አለብን። ከተገናኘን ጊዜ ጀምሮ ባሳለፍናቸው የድፍን 7 ዓመታት ብዙ መከራንና ችግርን አሳልፈናል። ከዚህ በኋላ ሊደርስብን የሚችለው ነገር ደግሞ በምንም መንገድ እስካሁን ድረስ ካሳለፍነው ችግር አይበልጥም። አሁን የሚጠበቅብን ከውጭ የሚመጣብንን ጫና ለትንሽ ጊዜ ብቻ መታገስ ነው። ሁሉም ነገር እኔ ሥራ ከገባው በኋላ ይስተካከላል። ብቻ አንቺ እስከዚያ ጊዜ ድረስ ታግሰሽ ጠብቂ። ከዚያ በኋላ እኔ ሥራ በገባሁበት ቦታ አብረሽኝ ሄደሽ ከፈለግሽ አስተምርሻለሁ። የግል ሥራ መጀመር የምትፈልጊ ከሆነ ደግሞ የፈለግሽውን ሥራ አስጀምርሻለሁ። እርግጠኛ ነኝ ያ ቀን ደግሞ ሩቅ አይሆንም አለ። የንጉሥ ተስፋው ተስፋ እንደሆነ መስከረም አልቆ ጥቅምትም ተጠናቀቀ። ትርንጎ ደግሞ ከቤተሰቦቿ የማያቋርጥ ወቀሳ ይመጣባት ጀመር። ውጤት እንደቀረባት ሲሰማ በቀረው ውጤቷ ፈንታ ባል እንደ ጎርፍ ይጎርፍላት ጀመር። አንዴ ነጋዴው፣ አንዴ ደግሞ የመንግሥት ሠራተኛው ከነ ትርንጎ ሰዎች ቤት ደጅ እየጠና ነው። ንጉሥ ሥራ ይዞ እሱም የመንግሥት ሠራተኛ ካልሆነ በስተቀር የመንግሥት ሠራተኛውንም ሆነ የነጋዴውን ወደ ትርንጎ የሚያመላልሳቸውን ማጠንጠኛ የሚበጥስበት ሌላ መላ የለው። ትርንጎን ለማጨት ወደ ትርንጎ ሰዎች የሚላኩ ሽማግሌዎች ሁሉ ስለምታገባው ባለሀብትና ዝና ጨማምረው እየደሰኮሩ እሷን በእጃቸው ለማስገባት ይጥራሉ። እንዴት ሰርቼ ልለወጥ እያለ ነጋ መሸ ኑሮውን ለማሸነፍ የሚታክት ልጅ እኮ ነው። እንደ ሌሎች በየመሽታ ቤቱ የማይልከሰከስና ከሥራ ውጭ ሌላ ምንም ነገር የማያውቅ እንዴት ያለ ጥሩ ልጅ መሰላችሁ! እንደሱ ጥረትማ እስከ ዛሬ የት በደረሰ ነበር። ነገር ግን ብቻውን ሆነ። ከጎኑ ሆና አይዞህ የምትለው ሴት ታስፈልገው ነበር። ነገር ግን በዚህ ሰዓት ቁም ነገረኛ የሆነች ሴት በቀላሉ ማግኘት ከባድ ሆነ። እንዲያው እናንተ ፈቃዳችሁ ቢሆንማ ትርንጎን ብትሰጡን እኛም እናውቃታለን። ጨዋ የጨዋ ዘር ጥሩ ልጅ ናት። እሱም እሷን ልጅ ሲባል በጣም ነበር ደስ ያለው። ብቻ እነሱ ብለው እሷን ይስጡኝ እንጂ ሌላ ምንም ነገር አልፈልግም፣ ያለኝ ይበቃናል ነው ያለ። እንግዲህ ይታያችሁ የብቻውን ሆኖ ያን የመሰለ ቤት ሰርቶ የጨረሰ ይላል ለአንዱ ነጋዴ የላከው ሽማግሌ።
ሀብት ሞልቶ ተርፎት እንግዲህ እንጨት ሰብስበውት ያለ ማሰሪያ እንደማይሆን ሁሉ ያለ ሰብሳቢ ያለ ጥሩ ሚስት አይሆን ይላል ሌላኛው። ይገርማችኋል፣ ደሞዙ ቀርቶ በቀን የሚያገኘው ውሎ አበሉ ብቻ እኮ እንኳን እሱን ሌላ ቤተሰብ ያስተዳድራል። ግን በቃ ታማኝና ንጹሕ ሴት ስላላገኘ ይኸው እስከ ዛሬ ሥራ ከገባ ስንት ዓመቱ ብቻውን ይሰቃያል ይላል ደግሞ አንዱ የመንግሥት ሠራተኛ መልእክተኛ። የትርንጎ ሰዎች ይህን የመሳሰለ ዲስኩርስ ሲሰሙ በአፋቸው ውሃ ይሞላ ጀመር። ልጃቸው እንደዚህ ባሉት ባሎች በመታጨቷ ደስ እያላቸው እስኪ እንምከርበትና እናሳውቃቸዋለን እያሉ ይመልሷቸዋል። እሺ ብትላቸውና ለአንዱ ሀብታም ቢያጋቧት ግን ደስታቸው ነበር። ነገር ግን እሷ ንጉሥን በጣም ታፈቅረዋለችና በቀላሉ እሺ ልትላቸው አልቻለችም። ከንጉሥ ጋር የቆረብሽ ይመስል ከሱ ውጭ ሌላ አላገባም የምትይውን ነገር ትተሽ የልቅ ይህን ጊዜ አንዱን ብታገቢ ይሻልሻል። ይሄ ጊዜ ካለፈ በኋላ ዞር ብሎ የሚያይሽ ያለ እንዳይመስልሽ ይሏታል። ምን ነው ሀብታምና የመንግሥት ሠራተኛ በመጣ ቁጥር እኔ ለማገባ ላይ እናንተ ወዳቸው የሚጮኸው? ንጉሥ ሥራ ሳይገባ የሚቀር መስሏችሁ ነው እንዴ? እናንተ ባል ሳይሆን ባለ ሀብት ስለሆነ እየፈለጋችሁልኝ ያላችሁ። ትንሽ ታገሱኝና ንጉሥ ሥራ ሲገባ ባልነቱን ለእኔ ያስቀርቼ ባለ ሀብትነቱን ደግሞ ለእናንተ ሰጣችኋለሁ። ከዚያ ውጭ ባለ ሀብት ብዬ ያለ ባል አልኖርም። ከማያፈቅሩት ሰው ጋር ተጋብቶ መኖር ደግሞ ትዳር ሳይሆን እስር ቤት ነው አለች ትርንጎ አንድ ቀን ከእናቷ ጋር ተቀምጣ ስታወራ እናቷ ማግባት እንዳለባት ስትነግራት። አንቺ ነሽ እንጂ እሱ እንዳንቺ የሚያፈቅርሽና የሚፈልግሽ መሰለሽ? እንዲያ ቢሆን ኖሮማ ያኔ ሲመረቅ መቼ ከቤተሰቦቹ ተለይተሽ ትቀሪ ነበር። ጥለውሽ ነው የሄዱ አለች እናቷ ሴታሉ። ንጉሥ ሥራ መግባቱን ተስፋ አድርጎ ትርንጎም የሱን ሥራ መግባት ተስፋ አድርጋ ከሰፈር ወሬኛ የሚወረወርባቸውን ወቀሳ ሁሉ ከፍቅራቸው ውስጥ ተደብቀው እያሳለፉት ነው። ተስፋ የሚያደርጉት ነገር ባይመጣ ጊዜ ቆሞ አይጠብቅምና ቀናት ሳምንታትን ወልደው ሳምንታት ደግሞ ወራትን እየወለዱ ሁለቱ ፍቅረኛሞች መሸሸጊያ ፍቅር እንጂ መጠለያ ጎጆ ሳይኖራቸው ብዙ ወራትን አብረው ዘለቁ። ንጉሥም በፊት ተመረካሉ እንኳን ደስ አለህ ይሉት የነበሩት ሰዎች ሁሉ አሁን ግን በነጋ በመሸ ባገኙት ቁጥር ምን አዲስ ነገር አለ የሚል ጥያቄያቸው መውጫ መግቢያ አሳጠው። ቶሎ ቶሎ የማያገኙት ሰዎች ደግሞ ድንገት ሲያገኙት እስከ ዛሬ አለህ እንዴ? ምን ነው ስራ አይወጣም የሚል ጥያቄያቸው ተወልዶ ባደገበት ሀገር አንገቱን ቀና አድርጎ እንዳይሄድ አደረገው። አልችል ብሎ እንጂ ስራ እስኪገባ ድረስ እሱን የሚያውቀው ሰው ከማይኖርበትና ምን አዲስ ነገር አለ ተብሎ ከማይጠይቅበት ሀገር ሄዶ ቢቀመጥ ደስታው ነበር። ንጉሥ ውጭ ውሎ ወደ ቤት በገባ ቁጥር ምን አዲስ ነገር አለ የሚል የቤተሰቦቹ ጥያቄና በራሱ ጊዜ ግድግዳ ላይ የሰቀለው ፎቶ አሳቀው ሊገድሉት ደረሰ። ከግድግዳው ላይ ከነ ግርማ ሞገሱ የተገጨረው የምርቃት ፎቶ መጀመሪያ የሰቀለው ሰሞን በጥሩ ውጤት የተመረቀ ጀግና እንደሆነ ያስታውሰው ነበር። አሁን ግን የተማረ ቦዘኔ መሆኑን ያረዳው ጀመር። ይህ ፎቶውን በፊት ሲያየው ይኮራበትና ይደሰትበት ነበር። አሁን ግን ቀና ብሎ ሲያየው የሥራ ዕድሉን ከሱ አርቆ የሰቀለበት ጠላቱ መስሎ ይታየዋል። አውርደ ከመሬት ላይ ፍጨው የሚል ስሜት ይመጣበታል። የቤተሰቦቹን ይሉት አፈርቶ እንጂ አውርዶ ወይም ገልብጦ ያስቀምጠው ደስታው ነው። ድሮንስ ቢሆን የማይሸት የማያፈራ አርቲፊሻል አበባ ይዤ ተመርቄ እንዴት እውነተኛ ፍሬ ላፈራ ኖሯል? ለካስ ሳልገባይ ብሎ ነው እንጂ ያኔ አርቲፊሻል አበባ ይዤ የተመረቁ ለፍሬ ለማይበቃው ለአርቲፊሻል ዲግሪ ኖሯል ይላል ንጉሥ የደስታ ስሜትን ተላብሶ የተነሳውን የዲግሪ ፎቶውን እያየ ያ ደስታ ግን አሁን እሱ ውስጥ እንደሌለ ሲሰማው ቆይ እኔ ምን ላድርግ ይላል ብቻውን ቆዝሞ ተቀምጦ። ቆይ እኔ ምን ላድርግ? ችግሩስ የማን ነው? የመንግስት ወይስ ዘመኑ የተረገመ ሆኖ ነው? የሚጠበቅብኝን ትምህርቴን በስርዓት ተምሬ በጥሩ ውጤት ተመርቄ ወጣሁ። አሁን ግን እንኳንስ ተወዳድሮ ስራ መግባት ይቅርና በስነ ስርዓት እንኳ የስራ ማስታወቂያ ወጥቶ መፈተን አልተቻለም። ስራ ወጥቶ ተፈትኜ አልተሳካ ብሎ ቢሆን ኖሮማ በራሴው ዕድል አማርር ነበር። ግን ጭራሽ በሌለ ቅጥር እንዴት ዕድሌን አማርራለሁ ይለና እንደገና ደግሞ ኢትዮጵያ በአፈሯ በውሃ በማዕድናቷና በአየር ንብረት ሀብቷ ከሌሎች ዓለማት የምታንሳ ሳይሆን እንዲሁም ፈጣሪ አዳልቶ የሰጣት እስኪመስል ድረስ የተሻለች ሀገር ናት ይባላል። በሰው ኃይልም ቢሆን አብዛኛው የሀገሪቱ ነዋሪ ህዝብ ወጣትና አምራች ኃይል ነው ይላሉ። በባህል በእምነትና በጥበብም ቀዳሚ ሀገር ናት ይባላል። ታዲያ እንኳን ምድራዊ ቀርቶ ሰማያዊ ኑሮን ለመኖር የሚያስችል ሁሉ ሀብት እያላት ወጣቱ ተመርቆ ወጥቶ ለዕለት ጉርሱ የሚሆን ዳቦ አጥቶ ሲቅበዘበዝ ማየት ምን የሚሉት እንቆቅልሽ ነው? ቆይ ምን አይነት ጣጣ ውስጥ ነው እየኖርን ያለ ነው? ግን አለቶ ፈጣሪያችን የዚችን ሀገር ነገር መላበለን። ይህንን ሁሉ ሀብት አሸክመህን ካበቃ በኋላ
ለምን በደረቅ ዳቦ ረሃብ ትቀጣናለህ? ወይም ሀብታችን የሚባለውን ሁሉ አጥፋውና በቃ እንዴ የለንም ብለን ተስፋ ቆርጠን እንቀመጥ። አሊያም ደግሞ ሀብትና ጸጋን ሁሉ ሰጥተህን ምናልባት የምናይበትን አይን አልሰጠህን ከሆነ እባክህን የምናስተውልበትን አይናችን አብራለን፣ በጆሮአችን የምንሰማውን በአይናችን እንየው እንኑረው ይላል። ንጉሥ አብዛኛውን ጊዜ ከቤት ውስጥ ከአልጋ ላይ ሬዲዮ እያዳመጠና ሲሰለቸው ደግሞ ሬዲዮውን ዘግቶ ከራሱ ጋር የተምሰለሰለ ይውላል። በተረፈችው ሰዓት ደግሞ ይተኛባታል። ከዚያ ውጪ ከሳምንት አንድ ቀን እሁድ እሁድ ከትርንጎ ጋር ያሳልፋል። ከሳምንት አንድ ቀን ከትርንጎ ጋር ሲውል የውስጥ ሐዘኑና ጭንቀቱን ሁሉ በሷ ይረሳዋል። ደስ ብሎት የሚውልበት፣ ሐዘኑን ሁሉ የሚረሳበት፣ የዓለምን ዝብርቅርቅ የሚዘነጋበት፣ ነገን ሳይሆን አሁን የሚኖርበትና በፍቅር ሐይቅ ውስጥ የሚዋኝበት ቀን ቢኖር ከእሷ ጋር በተገናኘ ጊዜ ብቻ ነው። ንጉሥ በዚህ ወቅት ትርንጎ ከጎኑ ባትኖር ኖሮ የአእምሮ በሽተኛ ሆኖ ልብሱን አውልቆ ጥሎ እስከ ዛሬ የተማረውን ለዳቦ ያላበቃውን የዩኒቨርሲቲ ኮርስ እየለፈለፈ ሊሄድ ይችል ነበር። ንጉሥን ከትርንጎ ውጭ የሚረዳውም የሚያጽናናውም የለም። ቀናት፣ ሳምንታትና ወራት ነጎዱ። ነገር ግን እንኳንስ ሥራ መግባት ይቅርና የሥራ ማስታወቂያ እንኳን አይወጣም። ንጉሥ ሥራ ሳይገባ መጋቢት ወር ደረሰ። አሁን ሁሉም በንጉሥ ሥራ መግባት ተስፋ ቆርጧል። ቤተሰቦቹ መጀመሪያ አካባቢ ንጉሥ ሥራ ይገባል የሚል ተስፋ ስለነበራቸው ቤት ውስጥ ተቀምጦ በመዋሉ በልባቸው ቢያዝኑም ለሞራሉ እየተጨነቁ ምንም ነገር አይናገሩትም ነበር። ኋላ ግን ቤት ተኝቶ መዋሉን ትቶ እንደነሱ ወጥቶ እንዲሠራ ያዙት ጀመር። ንጉሥ በመምሰልሰልና በመጨነቅ ደስታ የራቀው ሕይወት መኖር ጀመረ። ጥሩ ተክለ ቁመና የነበረው ንጉሥ ከሰውነት ወጥቶ ዓመት ተኝቶ የተነሳ በሽተኛ መሰለ። እንዳላርስ በቂ መሬት የለ፣ እንዳልነግድ ወረት የለ፣ በተመረቁበት ሙያ እንዳልሰራ ቅጥር የለ። በጣም የጨነቀ ነገር እኮ ነው ይላል ብቻውን። ምዕራፍ 25 ንጉሥ ትርንጎን ትንሽ ቀን ጠብቂ ብሏት፣ እሷ ግን ብዙ ቀን ብትጠብቀውም ለችግሯ ጊዜ አልደረሰላትም። እሷን ለማግባት ደጅ ከሚጠኑት ባሎች ሊያድናት አልቻለም። አሁን ግን ንጉሥ እሷን ለማግኘት ሲያስብ ወኔው ሁሉ ከዳው። ተስፋ አድርጎ ተስፋ ይሰጣት ነበር። የራሷ እያደረባት የሰው ታማስላለች። ንጉሥ ትርንጎን የተስፋ እንጀራ ሲመግባት ኖሮ አሁን ግን እንኳንስ እሷን ተስፋ ሊሰጣት ይቅርና ለራሱም ተስፋውን አጥቷል። እሷን ለማግኘት ሲያስብ እየተሳቀቀ እሁድ እሁድን ቤት መዋል ጀመረ። ትርንጎን ደግሞ ቤተሰቦቿ እየጨቀጨቋት ነው። እስከዚህ ጊዜ ድረስ ታግሳ ስትጠብቀው የነበረችው ትርንጎ የንጉሥ ተስፋው እየራቀባትና የቤተሰቦቿ ጫና እየበረታባት መጣ። ትርንጎ ከሁለት ያጣ ጎመን እንደተባለው ከንጉሥም ከቤተሰቦቿም ሳትኮን እንዳትቀር ውስጧ መፍራት ጀመረ። አንድ ቀን እሁድ ትርንጎ ንጉሥ የጠፋባት ጊዜ ደውላ አግኝታው አብረው ዋሉ። አብረው መዋላቸውን አባቷ አቶ ተሻለ ሲሰማ አንቺ ልጅ ሲነግሩሽ የምትሰሚ ከሆነ አንቺ ልጄ፣ እኔ ደግሞ አባትሽ ሆነን እንድንቀጥል የምትፈልግ ከሆነ ከዚህ በኋላ ሁለተኛ ከእሱ ጋር እንኳንስ መገናኘት ይቅርና ስልክ አወራች ስትባይ እንኳ እንዳልሰማ። ስንቱ እዚህ ለእኔ እያለ በንብርክኩ ይሄዳል። አንቺ እዛ ከእሱ ጋር ከሽን ስታኪቱ ያለሽ ዋ ተናግሬያለሁ። በኋላ ውርድ ከራሴ ነበር ያላት ሌባ ጣቱን ወደ እሷ እየቀሰረ። ከዚህ ጊዜ በኋላ ሁለቱ ፍቅረኛሞች ልብ ለልብ ሳይለያዩ በአካል ተለያዩ። መገናኘት እየፈለጉ ተራራቁ። ንጉሥ ሐዘኑና ጭንቀቱን ሁሉ ታስረሳው ከነበረችው ከትርንጎ ጋር እንዳይገናኝ ሆነ። ተቀማ ወይኔ ድሃ በመሆኔ እንዳለው የፍቅር እስከ መቃብሩ በዛብህ። ንጉሥ ትርንጎን እየወደዳትና እያፈቀራት በትርንጎ አጭታዎች ምክንያት እንደነሱ ሥራ ስለሌለውና ሀብታም ስላልሆነ እሷን እንዳያገኛት ሆነ። ንጉሥ በመጨረሻ ተስፋ ቆርጦ በጀርባና በትከሻቸው ስንቅ እየተሸከሙ በባዶ እግራቸው በአሸዋና በጋለ መሬት ላይ እየተመላለሱ እነሱ ሳይማሩ እሱ ደግሞ እንደኛ እንዳይሆን ብለው 17 ዓመት ካስተማሩት ቤተሰቦቹ ጋር ጫማና ሱሪውን አውልቆ ቁምጣውን አጠልቆ ማረስና መቆፈር ጀመረ። ተመርቆ ሥራ ያጣና የወር አበባ የነካው ጨርቅ ለጊዜው ፈላጊ የላቸው። እንዳልጠቀሙና እንደማይጠቅሙ ሁሉ ተለይተው ተንቀውና ተገለው ይቀመጣሉ። ንጉሥ ፈጣሪ ረድቶት ሥራ ካልገባ በስተቀር ከቤት ውስጥም ከቤት ውጭም ፈላጊ እያጣ መጥቷል። ቤተሰቦቹ ቢሆኑም እንኳ ከአሁኑ ይልቅ በፊት ተማሪ ሳለ በጣም ያከብሩት ነበር። ያኔ ሲመረቅ አንተማ ንጉሥነትም ሲያንስብህ ነው እንዳላሉት ሁሉ አሁን ግን እንኳን ንጉሥነት ይቅርና ንጉሥ ከሚለብሰው ጫማ ማንሶ ታያቸው። ነገር ግን ልጅ ነውና ወለው እዚህ አድርሰውታልና
ክፉንም ደጉንም አይተውበታልና እንኳንስ ጤነኛ ሆኖ ሙሉ 12 አካላት ይዞ እየሄደ ቀርቶ ታሞ አልጋ ላይ ቢውል ማስታመም አለና በልባቸው ይዘኑና ይከፉ እንጂ በአንደበታቸው ግን ብዙም የከፋ ነገር አልተናገሩትም። ብቻ እንዲህ ሲታዩ ግን ያ የድሮ ፍቅራቸው የለም። የሰፈሩ ሰው ሁሉ ንጉስም የት ይደርሳል ሲባል እንዲህ ተምሮ እንዳልተማረ ሆነ። መማር እንዲህ ከሆነ ሳይማሩት ይቅር ማለት ጀመረ። ንጉስ ከሱ በታች ላሉት እህት ወንድሞቹና የሰፈር ልጆች ሁሉ አርአያ ከመሆን ይልቅ የውድቀት ተምሳሌት ሆነ። ልጆች ሁሉ ትምህርት ቤት ተቀጥረናል፣ ፈተና ስላለን ልናጠና ነው፣ ከትምህርት ቤት የዛሬ እንቀሩ ሲባሉ ደግሞ አንቀርም ያሉ እንደሆነ ንጉስም ተምሮ የትም አልደረሰ፣ እንኳን አንቺ ይባሉ ጀመር። ንጉስን በጣም ያሳሰበውና አንገቱን ያስደፈው ነገር ደግሞ ስራ ማጣቱ ብቻ ሳይሆን የሰፈሩ ሰው ስላቅና ትርንጎ ተስፋ እንድታደርግ የሰጣት ተስፋው ከንቱ ሆኖ መቅረቱ ነበር። ተስፋ ሲደረግ የነበረው ንጉስ እንደተጠበቀው ባለመገኘቱ ሲሰርቅ እጅ ተፈኝ ተይዞ የሰረቀውን ዕቃ ይዞ በሕዝብ መካከል እንደሚዞር ሌባ ቀልቡ ተገፎ የቅሌት ቆዳ የለበሰ እስኪመስለው ድረስ ራሱ ቀለለበት። ምዕራፍ 26 አንድ ቀን ንጉሥ የሥራ ማስታወቂያ ወጥቷል ተብሎ ተደወለለት። ለመወዳደር የትምህርት ማስረጃውን ያኔ ከ9 ወር በፊት ተመርቆ ወደ ቤት ሲመጣ ካስቀመጠበት ለመጀመሪያ ጊዜ አወጣው። መጥፋት ጀምሮ የነበረ ተስፋው እንደገና መልሶ ትንሽ እያጨለጨለበት ወደ ረቡዕ ገበያ አቀና። ሊደርስ ትንሽ ሲቀረው አንዲት በዕድሜ ብዙም ያልገፉ ወጣት መነኩሴ የማገዶ እንጨት በገመድ አስረው ተሸክመው ለማረፍ ከመንገዱ ዳር ተቀምጠው አገኛቸው። ንጉሥ ገና ከወዲያ እየመጣ ሳለ መነኩሴዋ ትኩር ብለው እሱን ሲያዩት ነበር። በውስጡ ደህና አደሩ ልበላቸው አልበላቸው እያለ ሲታገል ቆየና መነኩሴ አይደሉ ዝም ብያቸው ባልፍ ክብራቸው መቅለል የሚሆንብኝ ብሎ በልቡ ካጠገባቸው ሲደርስ ደህና አደሩ እማማ አለ ከአንገቱ እንደመጎንበስ ብሎ። እግዚአብሔር ይመስገን እንዴት አደርክ የኔ ልጅ አሉ በሚያምርና የመነኩሴ ለዛ ባለው ድምፅ። ደህና እግዚአብሔር ይመስገን አለና ሊያልፍ ሲል አንዴ ላስቸግር ልጅ ታሸክመኝ አሉ። አረ ችግር የለውም ብሎ ወደ እሳቸው ቀልበስ ብሎ ሊያሸክማቸው ሲሄድ መነኩሴዋ ገና ሳያሸክማቸው ምርቃታቸውን ያዥጎደጉሩት ጀመር። ተባረከን የልጅ ፈጣሪ በተቸገርክ ጊዜ ይድረስልህ፣ እሺ እንዳልከኝ እሱ እሺ ይበልህ። ንጉሥ እንዲህ አይነት ምርቃት በባዶ ሲሰማ ይሉት ያዘውና ማሸከሙን ትቶ እማማ እኔ ወደምሄድበት ከሆነ የሚሄዱ ያወርዱትና ትንሽ ልሸኝልዎት አለ። ግድ የለም የኔ ልጅ ቀላል ነው፣ ዝም ብለህ ግፋልኝ አሉ መነኩሴዋ። ንጉሥ ተጠግቶ የእንጨቱን ቀላልነት ሲያይ ዝም ብለህ ግፋልኝ ማለታቸው ገርሞት ይልቅስ ዝም ብለው ባይለመኑ መጀመሪያውንስ እንዳግዘውት ፈልገው ነው እንጂ ባይሆን ኖሮ ይህችን ተሸክሞ መነሳት አቅተውት ነው ዝም ብለህ ግፋልኝ የሚሉኝ አለ በውስጡ። ትንሽ ካግደረደራቸው በኋላ እንጨቱን አስረው በደረታቸው ያጠለቁትን ገመድ አወለቁት። ንጉሥ እንጨቱን በትከሻው ተሸክሞ መነኩሴዋ ደግሞ የንጉሥን የትምህርት ማስረጃ ይዘው ጉዟቸውን አብረው ቀጠሉ። ወዴት እየሄድክ ነው ልጄ አሉ እማማ። የሥራ ቅጥር ማስታወቂያ ወጥቶ ልመዘገብ እየሄድኩ ነው። ባለ ዲግሪ ነው ወይስ ብለው ሌላ ከዲግሪ ውጭ ሊሆን የሚችለውን ሲያስቡ አዎ ሥራ ጠፋ እንጂ ነገሩስ ባለ ዲግሪ ነበርኩኝ አለ ንጉሥ ፍርጥም ብሎ። አይዞ ሁሉም በጊዜው ይሆናል፣ ፈጣሪ ለአንተ ያዘጋጀው ማንም አይወስድብህም። መቼ ተመርቀህ ነው? ባለፈው ዓመት በሰኔ ነበር የተመረቁ እና እስከ ዛሬ ስራ አልወጣ ብሎ ነው ወይስ ውድድሩ ከባድ ሆኖብህ ነው? አረ ምንም ስራ አልወጣም፣ ገና ዛሬ ነው ለመጀመሪያ ጊዜ ለመወዳደር እየሄድኩ ያለሁ አለ ንጉሥ። ወይ ጉድ! ለመሆኑ አገር የት ነው? አሉ እማማ ስራ ባለመኖሩና ንጉሥ እስከ ዛሬ ስራ ባለመግባቱ ከልባቸው አዝነው። 5ኛ ቀበሌ ነኝ። እሱማ ሩቅ አይደለ ልጄ? እና ዛሬ ከዛ ተነስተህ ነው የመጣህ? አዎ ገና ወፍጭጭ ሲል ነው የተነሳው አለ ንጉሥ በጠዋት መነሳቱን ለማሳወቅ። ንጉሥ ይህን ሁሉ ጥያቄ ከሌላ ሰው የተጠየቀ ሆኖ ቢሆን ኖሮ እንዴት በተናደደ ነበር። ነገር ግን እየጠየቁት ያሉት መነኩሴ ናቸው። እንደ ሌላው ሰው ለወሬና ለቡና መጠጣጫ ሊያደርጉት አይደለም። ይልቁንም እሳቸው ለፈጣሪ ቅርብ የሆኑ ስለሆኑ አንዳች መፍትሄ ሊሰጡኝ ይችሉ ይሆናል ብሎ አስቧል። ችግሩንና ብሶቱን ሁሉ ከፈጣሪው ፊት የተናገረ እየመሰለው የሚጠይቁትን ጥያቄ ሁሉ በደሉን እያጎላ በትህትና ይመልሳል። ረቡዕ ገበያ ቅዱስ ሚካኤል ቤተ ክርስቲያን ደርሰው እስኪለያዩ ድረስ ንጉሥ 10ኛ ክፍል ሳለ እንደተዳረ፣ ባህር ዳር ዩኒቨርሲቲ እንደተማረ፣ ከተመረቀ በኋላም እስከዚህ ጊዜ ድረስ ከሚስቱ ጋር አብረው እንደሆኑ ነገራቸው።
አሁን ግን እሱ ሥራ ሊገባ ባለመቻሉና እሷ ደግሞ 10ኛ ክፍል ማትሪክ ፈተናን ተፈትና ውጤት ሊመጣላት ባለመቻሉ ምክንያት ችግር ውስጥ እንደሆኑም አዋያቸው። ቤተሰቦቿ እሷን ለሌላ ባል ሊድሯት እንደሚፈልጉ እሱም ቢሆን እሷን ለማግኘት ሲያስብ እንደሚሳቀቅና በአጠቃላይ ስለ እሱ ሁሉም ነገር አጫወታቸው። የሆነ ሸክም ከላዩ ላይ የተነሳለትና የቀለለው መሰለው። አይዞ ፈጣሪ ያውቃል፣ ሁሉንም ነገር እሱ በጊዜ ያስተካክለዋል። አንተ መጨነቅ የለብህም። አንተ ስለ አንተ ከምትጨነቀው በላይ ፈጣሪ ስለ አንተ አብዝቶ ይጨነቃል። የእኛ የሆነው ብቻ ሳይሆን እኛም ራሳችን የእኛ ሳንሆን የእሱ ነን። እሱ ፈቅዶና ወዶ ወደዚች ምድር አመጥቶናልና መልሶ እስኪወስደን ድረስ ለእኛ የሚሆነውን መልካሙን ነገር ሁሉ አስቀድሞ አዘጋጅቶልናል። ብቻ በዚህ መካከል ግን ጠላትም ስለማይጠፋ በመጠንቀቅ ከትእዛዙ ሳትወጣ መጸለይ ብቻ ነው የሚጠበቅብህ አሉ እማማ የማያልቅ ጥያቄያቸውን እያዥጎደጎዱ ሲጠይቁት ቆዩና የንጉሥን ታሪክ ከሰሙ በኋላ እሺ እማማ አለ ንጉሥ የነገሩትን ሁሉ በሙሉ ልቡ ተቀብሎ። ንጉሥና በሚጣፍጥ አንደበታቸው ሲያወሩ ውለው ሲያወሩ ቢያድሩ የማይሰለቹት እማማ እንዲህ እያወጉ ንጉሥም የተሸከመ ሳይመስለው ረቡዕ ገበያ ደረሱ። ቤቶ እዚህ ነው አለ ንጉሥ ሚካኤል ቤተ ክርስቲያን እንደደረሱ። አዎ ከቤተ ክርስቲያኑ ጀርባ ባታሰርች ከዛ ነው የምኖር። በቃ ተባረክ ልጄ አውርድልኝ፣ በዚህ በኩል ስለምታጠፍ ከዚህ በኋላ ነው ይወስደዋለሁ አሉ የሚታጠፉበትን አቅጣጫ በስተግራ በኩል ባገጫቸው እያመለከቱ። ንጉሥ እስከ ቤቶ ድረስ ልውሰድሎ ብሎ ቢለምናቸውም አይሆንም አሉት። የተሸከመውን እንጨት አወርዶ ለሳቸው አሸክሟቸው ሊለያዩ ሲሉ ተባረክ፣ ዕድሜ ከጤና እውቀት ከጥበብ ሀብት ከልግስና ወዳጅ ከፍቅር ጋር ይስጥህ፣ ያሰብከው መልካም ሀሳብህን ሁሉ እሱ ይሙላልህ፣ የመጣህበት ዓላማ ይሳካልህ እያሉ ሲመርቁት ንጉሥ በየመሃሉ አንገቱን እየወዘወዘ አሜን 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 ይላል። አሁንም እማማ ምርቃታቸውን ቀጠሉና እመቤቴ ከፊት ከኋላ ከቀኝ ከግራ ሆና ትጠብቅህ። እሱ መልአኩ ሚካኤል የባህራንን የሞት ደብዳቤ ወደ ደስታ እንደቀየረ ሁሉ የአንተንም ጠላት ያሴረብን ሴራ ሁሉ ወደ መልካም ነገር ይቀይርልህ አሉ። አሜን አለ ንጉሥ ከወገቡ ተጎንብሶ እየሰገደ። በል ደህና ዋል። እማሆይ ወለተ ማርያም እባላለሁ። ረቡዕ ገበያ ስትመጣ ሰላም በለኝ። ከቤተ ክርስቲያኑ ቅጥር ውስጥ ካለው ትልቅ የጽድ ዛፍ ስር ብትመጣ አታጣኝም አሉ። እሺ ጠይቀውታለሁ ገብረ መድን እያሉ በጸሎት ያስቡኝ። ደህና ይዋሉ። በል እስኪ ቅና ገብረ መድን ደህና ዋል። ምዕራፍ 27 እማሆይ ወለተ ማርያም አይናቸው ድቅቅ ብለው ጥርት ያለ ቀይ መልክ ያላቸው ያልረዘሙ ያላጠሩ ያልወፈሩ ያልቀጠኑ የተስተካከለ ተክለ ሰውነት ያላቸው ልብሳቸው እንጂ ተክለ ሰውነታቸው የመነኩሴ ሳይሆን በስጋ ድሎት የሚኖሩ የሚመስሉ ምንም እንኳ ያለ ጫማ በባዶ እግራቸው የሚሄዱ ቢሆንም የእግራቸውና የተረከዛቸው ጥራት ግን ሁሌ ጫማ ከሚለብሰው እግር 2 እጅ የሚለሰልሱና እንኳን የሚሄዱባቸው ቀርቶ ቆመውባቸው የማያውቁ የሚመስሉ ናቸው። እንዲህ ሲታዩ ደግሞ ከሁሉም ነገር ይልቅ መነኩሴነት ብቻ የሚያምርባቸው ይመስላሉ። ሲያወሩ ለሚሰማቸው ደግሞ አንደበታቸው እንደ ማር እየጣፈጠ አንዳች የእናትነት ስሜት የሚፈጥሩና ደስ የሚሉ መነኩሴ ናቸው። ንጉሥ ከእሳቸው ከተለየ በኋላ ውስጡ ተሰምቶት የማያውቅ ሰላም ተሰማው። የሆነ ሰላምን የሚያላብስ ነገር እፍ ያሉበት ይመስል ልቡ ሐሴት አድርጋ ትጨፍር ጀመር። ሆ ምንድን ነው ያገኘሁት? የሆነ አነቃቂ ነገር እፍ ብሎብኛል ልበል እንዴ ይላል ብቻውን እያወራ። ሰላሜን ባጣው በስንት ጊዜ ከሰላም በላይ የሆነ ሰላምን ላግኝ? ስማቸውን እማሆይ ወለተ ማርያም ነው ያሉኝ አይደል? ወይም እማሆይ ወለተ ማርያም ድንግል ማርያም ዕድሜዎትን ታርዝምልዎትና እንዴት ሰላሜን ሰጡኝ። በቃ እግዚአብሔር እንግልቴንና መገፋቴን አይቶ በምሕረት ዓይኑ ተመለከተኝ ማለት ነው። ዛሬ በቃ በእርግጠኝነት የመጣሁበት ዓላማ የሚሳካበት ቀን ነው። ወይኔ አምላኬ ስቃይን አየህልኝ ማለት ነው። በቃ ስራ ልገባ ነው እያለ ከንፈሩን እያንቀሳቀሰ ብቻውን እንደ እብድ እያወራ በደስታ ባህር ውስጥ እየዋኘ ጉዞውን ቀጠለ። ግን ለምንድን ነው ቤቱ ድረስ ላድርሰው ስላቸው በቃ ከዚህ በኋላ ነው ይወስደዋለሁ ያሉ? መቼም ተሸክሜ ከመጣሁት የበለጠ ከዚች ተሸክሞ መሄድ ያደክመዋል ብሎ አይደለም። ከጽዱ ዛፍ ስር ብትመጣ አታጣኝም ያሉኝስ? ሁሌም ከዚያ ውጭ ሌላ ቦታ ሊሄዱ አይችሉም እንዴ እያለ ብቻውን ያወራል። ደግሞ ጸልይ እንጂ አትጨነቅ አይደል ያሉ? ለማንኛውም እስኪ ልጸልይ ብሎ ወደ ቤተ ክርስቲያኑ ሄዶ በስተ ምዕራብ በኩል ከአጥሩ ተጠግቶ 3 ጊዜ በትምህርተ መስቀል ፊቱን አማትቦ የግንቡን አጥር ስሞ መጸለይ ጀመረ። ፈጣሪ አምላኬና አባቴ ሆይ ቅዱስ እግዚአብሔር ሆይ እዚህ ስላደረስከኝ ስምህ
ከእናትህ ከድንግል ማርያም ጋር ዘወትር የተመሰገነ ይሁን። እኔ ደካማ ሆኜ ባላስተውለውም እንኳ በሕይወቴ ስለበዛው ስጦታህና ጠብቆትህ ሁሉ አመሰግንሃለሁ። አቤቱ ቀሪ ዘመኔን ባርከህና ቀድሰህ ስጠኝ። ምንም እንኳ ፍጥረት ሁሉ እጅግ ድንቅ ቢሆንም እኔ ምንም አድርገህ መፍጠር ስትችል ከሁሉም አክብረህና አለቀህ ባሪያህና በአምሳሌ የፈጠርከውን ሰውን አድርገህ ስለፈጠርከኝ አመሰግንሃለሁ። አቤቱ ሰው አድርገህ እንደፈጠርከኝ እኔም በፈጠርክበት ልክ ሰው ሆኜ ኖሬ ሰው ሆኜ እንዳልፍ አድርገኝ። ለጠቢቡ ሰለሞን ማስተዋልና ጥበብን እንደሰጠህ ሁሉ ሰጠህ የማይጎልብህ አምላክ ነህና ለእኔም ማስተዋልና ጥበብን ስጠኝ። አቤቱ አምላክ የዕለት እንጀራዬን ስጠኝ። በኃጢአተኞችም ላይ ጸጋን የምታበዛ ቸር አምላክ ነህና ለእኔም ጸጋህን አብዛልኝ። ለቤተሰቦቼ ለሀገርና ለወገኔ መልካምና የተወደደ ሥራን ሰርቼ የማልፍ ሰው አድርገኝ። ለቅድስት ሀገር ኢትዮጵያም ሰላምን፣ ፍቅርን፣ አንድነትን፣ ብልጽግናንና ፈሪሃ እግዚአብሔርን ስጣት። እኔንም በመንግሥት በመጣ ጊዜ በቀኜ ለመቆም የበቃሁ አድርገኝ። አሜን ብሎ እንደገና እመቤቴ ሆይ በቃና ዘገሊላ በሰርጉ ቤት በነበርሽ ጊዜ የባለ ሰርጎቹን የልቦና ጭንቀታቸውን ሳይነግሩሽ ተረድተሽ ልጅሽን ጠይቀሽ ባዶ የነበሩ ጋኖችን በወይንም ሞልተሽ ደስ እንዳሰኝሻቸው ሁሉ ለእኔም በሕይወቴ ውስጥ ገብተሽ የሕይወቴን ጎዶሎ ታውቂያለሽና ከልጅሽ ጋር አማልሽ ጎዶሎ ይሙይልኝ። በዛች በፍርድ ሰዓትም በላይ ሰብ እንዳዳንሽው ለእኔም በፍርድ ሰዓት ጥላ ከለላ ሆነሽ ወደ ሲኦል መከራ ከመጣል አድኝኝ። መልአኩ ሚካኤል ሆይ እስራኤላውያንን እየመራህ የኤርትራን ባህር ከፍለህ ከግብፅ ባርነት እንዳወጣቸው ሁሉ እኔንም ከዚህ ዓለም ባርነት ነፃ አውጣኝ። ሰማዕቱ ቅዱስ ጊዮርጊስ ሆይ ቤይሩታዊቷን ሴት ከማሰሪያዋ እንደፈታሃት እኔንም ከጠላት ማሰሪያ ሁሉ የተፈታሁና ነፃ የወጣሁ አድርገኝ። አሜን አለና አቡነ ዘበሰማያት ይትቀደስ ስምከ ብሎ ካሳረገ በኋላ የቤተ ክርስቲያኑን ግንብ አጥር በመዳፉ አሻሽቶ ፊቱን አባብሶ ቁጭ አለ። ንጉሥ እግዚአብሔርና ወዳጆቹ ሁሉ ዙሪያውን አጅበውት እሱ ደግሞ ከማዕከላቸው ቁጭ ብሎ በምናቡ ይታየው ጀመር። ቅዱሳኖቹ ሁሉ ተራ በተራ እየመጡ አይዞ ገብረ መድኅን ምንም አትጨነቅ እኛ አለንልህ የሚሉት መሰለው። ተመስጦ ተቀምጦ በአእምሮ ውስጥ የሚመላለሰውን ሐሳብ ሲያስተውል ቆየ። እንደገና ወደ ራሱ ተመልሶ የጸለየውን ጸሎት ማሰብ ጀመረ። ከጸለየው ጸሎት መካከል ከዚህ በፊት አንዱንም ጸልዮት አያውቅም። እንዲህ ጸልዬ የማላውቀውን ጸሎት ዛሬ ከየት አመጣሁት? የሚገርም አብርሆት ነው። ምን አለበት ከዚህ ስሜት የማልወጣ በሆነ እያለ በውስጡ እንደገና ደግሞ ሁሌ ጸልየው የነበረውን ጸሎት ማሰብ ጀመረ። ከዛ በጣም ወሳኙንና የዘወትር ጸሎትን የዘነጋ መሰለውና ከተቀመጠበት ተነስቶ እጁን በደረቱ መስቀለኛ አድርጎ ድጋሚ መጸለይ ጀመረ። አምላኬ ሆይ አደራህን እስከ ዛሬውን ልፋቴን ቆጥረህ በተመረኩበት ሙያ የምሰራውን ሥራ ስጠኝ። ከጓደኛ በታች አታውለኝ። የምመኘው ምኞቴም ሁሉ አሳካልኝ። የፍቅር አምላክ ነህና ፍቅራችንን አጽናልን እንጂ ትርንጎን ለሌላ ሰው አሳልፈህ አትስጥብኝ ብሎ አንድ ጊዜ ፊቱን አማትቦ ወደ ኋላ ዞሮ ጉዞውን ሲጀምር እስካሁን ድረስ ተደብቆ የቆየ ሌላ ደስ የማይል አዲስ ስሜት ተሰማው። ለምን መጀመሪያ የጸለይኸውን ጸሎት እንደ ጸለይህ አትሄድም ነበር? አሁን የጸለይኸው ጸሎት እኮ መጀመሪያ በጸለይኸው ጸሎት ውስጥ ነበር። አንተ ግን ፈጣሪ እያንዳንዱን ነገር ቃል በቃል ካልነገሩት በስተቀር የማይረዳ አምላክ መሰለህ። ያማረውን የወይን ጠጅ አቅርበህ ስታበቃ በመጨረሻ ግን መናኛውንና ክልሱን ጨመርክበት። ይህ ደግሞ እምነተ ጎደሎነትህን ያሳያል እያለ ይሞግተው ጀመር። ክፍት የሥራ ቦታ ማስታወቂያው ከወጣበት ቀን አንስቶ ለ7 ተከታታይ የሥራ ቀናት ያህል የሚቆይ ነበር። ይህ ንጉሥ ሊመዘገብ እየሄደ ያለበት ቀን የመጨረሻ የምዝገባ ቀን ነው። በማግስቱ ደግሞ ለፈተና የሚቀመጡ ተወዳዳሪዎች መለያ ዕጣ ይወጣል። ንጉሥ ከተመዘገበ በኋላ የዕጣውን ውጤት አይቼ ልሂድ ብሎ አስቦ ከዚያው ከረቡ ገበያ አደረ። ንጉሥ ከእማሆይ ወለተ ማርያም ጋር የገጠመውን ነገር እያሰበ ይህ የሥራ ቦታ ፈጣሪ ለሱ ሲል ያዘጋጀው እንደሆነ አምኗል። እማሆይ ወለተ ማርያም በውስጡ የነበረውን የሐዘንና የጭንቀት መንፈስ ሁሉ ሙልጭ አድርገው አስወግደው በፈንታው ደስ የሚልና ብሩህ የሆነ ተስፋ እንዲያቀዳጁት ፈጣሪ ያዘጋጀለት መልእክተኛ እንደሆኑ አምኗል። የፈተና ዕጣ ወጥቶለትና ከዚያ ደግሞ ፈተናውን ተፈትኖ አልፎ ሥራ ሊገባ እንደሚችል አሰበ። ንጉሥ ፈተናውን ከሚያልፉ ሰዎች ውስጥ አንዱ እሱ ሆኖ አልፎ ሥራ ጀምሮ የሰፈሩን ወረኛ ሁሉ አፉን ሲያዘጋ ታየው። ትርንጎን የግሉ ሲያደርጋት እሷን ለማግባት ሲቋምጡ የነበሩ ምድረ ነጋዴና የመንግሥት ሠራተኛ ነንባይ ሁሉ ደግሞ እጢያቸው ዱብ ሲል ይታየው ጀመር። ከዛ ቅቤ እንደጠጣ ሁሉ አንጀቱ ሲርስ ተሰማው። ሰው ሁሉ ንጉሥ ሥራ እንደገባ ይሰማና ቤተሰቦቹ
ዘመዶቹና የእሱ ተቆርቋሪዎች ሁሉ እንኳን ደስ አለ ሲሉት ደግሞ መቼም ምቀኛ አይጠፋምና እነሱ ደግሞ አንጀታቸው ርር ሲል ታየው። ንጉሥ ከሁሉም ደግሞ በጣም ደስ ያለው ከትርንጎ ጋር ሲመኙት የነበረውን ኑሮ መኖር ይጀምሩና ፍቅራቸውን ነፃ ሲያወጡት ሲያይ ነው። እሷም የእኔ ጀግና አንበሳ እኮ ነህ፣ እንደፎከርክም አልቀረህ የምትለውን ያስብና አሁን የሆነ ይመስለዋል። መማር እንዲህ ከሆነ ሳይማሩት ይቀር ሲሉት የነበሩት ሰዎች ደግሞ ምንም ቢሆን ጀግና ጀግና ነው፣ ንጉሥ እኮ ሥራ ገባሉ። ለካስ የተማረ ወርቅ አይወድቅም የሚባለው እውነት ነው። ተምሮ ተምሮ በመጨረሻ ጣፈንተው የአባቱን መሬት መቆፈር ሆነ እያልን ስንለው ድሮም ጎበዝ ነበር፣ አሁን ይኸው ጉብዝናውን አስመሰከረ የሚሉት ሁሉ ይታየው ጀመር። ከዛ ደግሞ ትርንጎ መማር እፈልጋለሁ የምትል ከሆነ እንዴት ሊያስተምራት እንደሚችል፣ የግል ሥራ መስራት ነው የምፈልግ የምትል ከሆነ ደግሞ ምን ሥራ ብትጀምር እንደሚሻላት ማሰብ ጀመረ። እንዲህ ያሰበ ሲያወጣ ሲያወርድ ይቆይና አልፎ አልፎ በየመሃሉ ደግሞ ፊት እግሩ ይገኝ ኋላ ግመን ይብለው፣ መጀመሪያ ስራው ይገኝ እንጂ ይህ መቼ ያስጨንቃል፣ ሥራ ላትገባም እኮ ትችላለህ የሚል ክፉ ሐሳብ ይመጣበታል።